መንሱር ባላለው መንሱር ልም ያለ ደሃ ነው። ገና አሜሪካ ውስጥ ፎቅ እገዛለሁ። ኢትዮጵያን ያዋረካት አንተ ነህ። መረን የለቀቃችሁ ደደብ ማይም ነህ። ጡንቻ አንድ ስለነፋ ብቻ ሞጣ ቀራም የማይገባ ሊመስሎት ነው። አንተ አያ አንተ እኮ እንደዛ ብለህ ብሔርን የምትሳደብ ሰው በምን ሎጂክ ነው? ማየት የራሱ ካንተ ጋር መነጋገር የራሱ ነውር ነው ለኔ። አፍህን ነው የምቀድልህ። አፍህን ስከፍት አፍህ ላይ ክችፍችፍ ቦምብ አስገባልሃለሁ። በቃ አዳነች አቤቤን ታውቃታለህ? ክብርት ከንቲባዋ አዳነች አበቤ የምትባል ጫማዋን እኮ አስተካክላ የማታስር ጋምቤላ በወታደር ጫማ አድርጋ ያወጣች ናት እኮ። በጣም ጉድ እኮ ጫማዋ ስታደርገው ደግሞ ይፈነዳል። አሁን የጣሊያን ጫማ ገንዘብ እየዘረፈች ስለሆነ የጣሊያን ጫማ አሁን ትንሽ ችሏታል አሉ። ስትሄድ ይኸውልህ ጀላፋ ስለሆነች አይተዋል እግሯ። የአዳነች አበቤ ተረከዟ የሰባት ሴት ተረከዟ በዚያ ጫማ በቁጥሩ አሉ ተገይተው አሁን ከጣሊያን ሲገባሉ ጣሊያን ነው የመከታት። ይቺ ወራዳ ዚስ ማይዝ ዋይዝ ጲስ ጪዝ እያለች አትቀልድብም ነበር። እኔ ውጭ ሀገር እሄዳለሁ። ውጭ ሀገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብኝ ጊዜ አለ። በለውጡ የተነሳ መንሱር የሚባል አሻቦ ነጋዴ ደንቆሮ ኦሮሞን የምታዋርድ ከካ ዘራፊ የዘራፊ ልጅ ፋሳ የውሸት ውሃ ከውሃ ውስጥ ከቶ እኮ ነው አሉ ውሃ የሚነፋ። አንዳንዴ ደግሞ የደንበጫ አረቄ ይጨምራል። አረቄ ወዲያውኑ የሚተን ታውቃላችሁ። አልኮል ይለፋላል። ውሸቱ እንደዚህ ሽቶ ይረገጥ የምትሉ ረገጣው ይቀጥል የምትሉ ረገጣው ይቀጥል የምትል አንድ ረገጣው ይቀጥል እያለ አንድ የተቃወመ የለም። ይቀጥል እየተባለ ይረገጥ እያለ ነው ፊልም። ተመችቶታል። ሸር አድርገው ረገጣው ሊቀጥል ነው። ብዙ ሺህ ሰው መግባት አለበት።